ውድ የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ዛሬ ይዘንላችሁ የመጣን ቪዲዮ እንግሊዘኛ ስናወራ ወይም ደግሞ እንግሊዘኛ ስንጠያየቅ ራሳችንም ስናስተዋውቅ ሊሆን ይችላል፣ የምንሰራውን ስራ ሊሆን ይችላል። እንዴት መጠያየቅ ወይም ደግሞ እንዴት መግለጽ እንችላለን የሚለውን የእንግሊዘኛ ቃላቶችን ይዘንላችሁ የመጣን ወይም ደግሞ እንዴት ኮሚኒኬት ማድረግ እንችላለን የሚለውን ነው። እሺ ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንገባ where do you work? where do you work? የት ነው የምትሰራው ይላል። አንድ ጓደኛ ሲጠይቀን የስራ ቦታችን የማያውቀው ከሆነ where do you work? የት ነው የምትሰራው ብሎ ሊጠይቀን ይችላል። እኛ የምንሰራበት ቦታ I work in an office ቢሮ ሊሆን ይችላል። ቢሮ ውስጥ ነው የምሰራው። I work in an office። እሺ I work in an office ቢሮ ውስጥ ነው የምሰራው። እሺ ሱቅ ውስጥ ከሆነ ደግሞ ሱቅ ውስጥ ከሆነ የምንሰራው I work in a shop። I work in a shop ሱቅ ውስጥ ነው የምሰራው። እሺ I work in a shop ሱቅ ውስጥ ነው የምሰራው ያለ ነው። እሺ ሌላኛው ደግሞ ወይ ምግብ ቤት ወይ ሌላ ቦታ ከሆነ የምንሰራ የምንሰራበትን ቦታ ጠቅሰን ይሆናል የምንነግረው ማለት ነው። I work in a restaurant። I work in a restaurant ምግብ ቤት ውስጥ ነው የምሰራው ብለን እንገልጽለታለን። እሺ ሌላኛው ደግሞ what is your profession? ያንተ ሙያ ወይም ደግሞ ያንተ ችሎታ ሙያ ምንድነው? ያንተ ሙያ ምንድነው ብሎ ቢጠይቀን ምን ብለን ነው መልስለት? እሺ አንድ ሰው ተምሮ ሊሆን ይችላል፣ ሰልጥኖ የጨረሰበት ሙያው ወይም ደግሞ ብቃቱ ፕሮፌሽን የሆነበት ምንድነው ተብሎ ቢጠየቅ ያ ሰው መናገር ያለበት ወይም ደግሞ መግለጽ ያለበት ምኑን ነው? ሙያህ ምንድነው ተብሎ ሲጠየቅ ወይም what is your profession ተብሎ ሲጠየቅ መመለስ ያለበት የሙያ ብቃት ያለውን ወይም ደግሞ የሰለጠነበትን ወይም ደግሞ የጨረሰበትን ስራውን ነው መግለጽ ያለበት። ለምሳሌ my profession is doctor የኔ ሙያ ዶክተር ነው ሊል ይችላል። ወይም ደግሞ my profession teacher መምህርም ሊሆን ይችላል። መምህር ከሆነ my profession is teacher ብሎ ይገልጻል። ዶክተር ከሆነ my profession ዶክተር የኔ ሙያ ዶክተር ነው ሊል ይችላል። ወይም መምህር ከሆነ የኔ ሙያ መምህር ነው my profession is a teacher። እሺ my profession ሼፍ የኔ ሙያ የምግብ ሰራተኛ ወይም ደግሞ የምግብ ባለሙያ ነኝ። የኔ ሙያ ሼፍ ነው my profession a chef የኔ ሙያ ሼፍ ነው ብሎ ሊገልጽልን ይችላል ማለት ነው። በዋነኝነት እዚህ ጋር የምናየው what is your profession ተብለን ስንጠየቅ ያንተ ሙያ ወይም ደግሞ ያንተ የሰለጠንበት ችሎታህ ምንድነው የሚለውን ነው። እዚህ ጋር ሌላው የራሳችን ሙያ ወይም ደግሞ የራሳችን ፕሮፌሽን ይሆናል የምንገልጸው ማለት ነው። ልክ እዚህ ጋር ደግሞ where የሚለው ደግሞ ቦታን ያለንበት ወይም የስራ ቦታችን ነው የምንገልጸው ማለት ነው። where do you work? where do you work ያለበት የስራ ቦታ ነው።
ኢን ኤ ሾፕ ሊሆን ይችላል፣ አን ኦፊስ ሊሆን ይችላል፣ ሬስቶራንት ሊሆን ይችላል። ስለዚህ በዋነኝነት እዚህ ጋር ምን ይዘው ነገር ዌር ዱ ዩ ወርክ ዌር የሚለውን ነው። እዚህ ጋር ደግሞ ዮር ፕሮፌሽን ያንተ ሙያ ምንድን ነው ሙያ የሚለው ይሆናል በደንብ ልናየው የሚገባ ማለት ነው። እሺ እዚህ ጋር ደግሞ ዋት ዱ ዩ ዱ ዋት ዱ ዩ ዱ ስራ ምንድን ነው? እሺ ዋት ዱ ዩ ዱ ስራ ምንድን ነው ተብለን ስንጠየቅ የኛ የምንገልጸው ስራችን ይሆናል ማለት ነው። ዋት ዱ ዩ ዱ አም ኤ ቲቸር መምህር ነኝ ልንል እንችላለን። አም ኤ ዶክተር ሐኪም ነኝ ልንል እንችላለን። አም ኤ ስቱደንት ተማሪ ነኝ ልንል እንችላለን። አም ሉኪንግ ፎር ኤ ጆብ ስራ እየፈለጉ ነው ወይም ስራ ፈላጊ ነኝ። አም ሉኪንግ ፎር ኤ ጆብ እኛ ያለንበትን ነው የምንገልጽ ማለት ነው። አም ኤ ሴልስማን ወይም ሽያጭ ሰራተኛ ነኝ ልንልም እንችላለን ማለት ነው። አሊያ በስተቀር ደግሞ አይ ሃቭ ኦን ቢዝነስ የራሴን ንግድ ስራ አለኝ። ከዚህ ውስጥ ካለው ከአንዱ ከሆነው ስራችን ተክተን ወይም ደግሞ እኛ የምንሰራውን ስራ እንገልጻለን። ለምሳሌ አይ አም ኤ ቲቸር የሚለው ላይ እኔ መምህር ነኝ በሚለው አይ አም የእኛን ስራ ቲቸር በሚለው ላይ እንተካና እንገልጻለን ማለት ነው። በዋነኝነት እዚህ ጋር የምናየው ዋት ዱ ዩ ዱ ዋት ዱ ዩ ዱ የሚለውን ይሆናል ማለት ነው። እሺ እዚህ ጋር ደግሞ የምናየው እንግሊዘኛ ወርዶችን ነው። እንግሊዘኛ ወርዶች አብዛኛው እነዚህ ደብሊው ኤች ኩዌሽን ወይም ደግሞ ምላሽ የሚያስፈልጋቸው ወይም ደግሞ ወዲያውኑ ሪስፖንስ ወይም ደግሞ ምላሽ የሚያስፈልጋቸው ጥያቄዎች ወይም ደግሞ ደብሊው ኤች ኩዌሽን ብለን የምንጠራቸው ናቸው። እሺ እነሱን ሌሎችም አሉ። ከመጀመሪያው ጀምረን አብዛኛውን ጊዜ ሁሌ የምንጠቀምባቸው እንደዚህ አማርኛም እንግሊዘኛም እያወራን የምንጠቀምባቸው ቃላት ናቸው እነዚህ። እስኪ እናያቸው አንድ ባንድ ሁሎችን። ዋት ምን አንድ ሰው ዋት ምን እያለን ነው ማለት ነው። ያ ሰው ዋት ካለን ምን እያለን ነው። ዋት ምን። እሺ ዌር የት እያለን ነው። አንድ ሰው ለምሳሌ ና ብለነው ሲመልስልን ዌር ቢለን የት እያለን ነው። የት እያለን ነው። እሱ ዌር ማለት ቦታን ነው የሚያመለክት ምንድን ነው ቦታ ወይም ደግሞ ፕሌስ ማለት ነው። ዌር ማለት የት እንደማለት ነው። ሃው ማለት ደግሞ ምንድን ነው እንዴት ነው። ሃው እንዴት። ለምሳሌ የሆነ ነገር ሀፕን ቢሆን ደግሞ የሆነ ነገር ቢፈጠር እንዴት ይህ ነገር እንዴት ሊሆን ይችላል? ይሻ ነገር መሆን ላለመሆኑ ሊያሳምነን የሚችል ነገር ቢሆን እንዴት ሊሆን ይችላል? ሃው እንዴት ማለት ነው። ሃው ካለን አንድ ሰው እንዴት እያለን ነው ማለት ነው። የሆነ ጥያቄ ጠይቀ ነው ወይም የሆነ ነገር ነግረ ነው ሃው ካለን እንዴት እያለን ነው ማለት ነው። ዌን ደግሞ ታይም ወይም ደግሞ ሰዓትን ነው። ዌን ጊዜን ነው በአጭሩ ጊዜን። ዌን መቼ። ለምሳሌ ወይ ያን ሰው ና ብንለው መቼ ወይም ደግሞ እንደዚህ ሆኗል ብለው መቼ እንዲሆነ ይሄ ነገር ወይም ደግሞ ጊዜን ነው። ዌን የሚለው ባጭሩ መቼ የሚለ እንዳለው መቼ የሚል ትርጉም እንዳለው ያመላክተናል ማለት ነው። ዌን እንግዲህ አመት ሊሆን ይችላል፣ ሰዓት ሊሆን ይችላል፣ ደቂቃም ሊሆን ይችላል። ዌን ሲለን መቼ ይህ ነገር መቼ ሆነ ወይም መቼ ተፈጠረ ዌን ይለናል ማለት ነው። ሁ ካለን ደግሞ ማን። እዚህ ላይ ሁ ሲል ማን ያን ነገር ወይም ደግሞ የሆነ ድርጅት የሰራው ወይም ደግሞ የሆነ ነገር ቢፈጠር ይህን ድርጅት ማን አረገው ለማለት ሁ ካለን አንድ ሰው ምን እያለን ነው? ይሰው ሁ ካለን ማን እያለን ነው። ማን
እሺ ማይ ማይ ሲል ደግሞ የኔ ማለት ነው። ለምሳሌ እኛ ራሳችን የኔ የኛ ወይም ደግሞ የኔ የሆነ ነገር የራስ የሆነ ነገር ስንገልጽ በምን እንጠቀማለን? ማይ እንጠቀማለን። ማይ ማለት የኔ ማለት ነው። ለምሳሌ ማይ ፔን የኔ እስክርቢቶ፣ ማይ ቡክ የኔ ደብተር፣ ማይ ቴክስት ቡክ። ልክ እንደዚህ የኛን የሆነ ነገር ለመግለጽ ስንፈልግ ማይ እንጠቀማለን ማለት ነው። ወይ ደግሞ ማይ ብራዘር፣ ማይ ሲስተር። ባጭሩ እዚህ ጋር የምንይዘው የኔ የምንለውን ነገር ስንገልጽ ወይም ደግሞ የእኛነቱን ያ ነገር የኔ የራሴነቱን ስገልጽ ማይ እንጠቀማለሁ ማለት ነው። እሺ ይሄኛው ደግሞ ኋይ ነው። ኋይ ለምን? አንድ ነገር መሆን የሌለበት ነገር ከሆነ ለምን ያ ነገር ለምን ተፈጸመ ወይም ለምን ተደረገ ለማለት ኋይ ለምን እንላለን። ኋይ ለምን? እሺ ያን ነገር አሁን አንድ ሰው የሆነ ነገር ብንለው ወይም ደግሞ እንዴት ነገር ተፈጥሯል ብንለው ኋይ ለምን ሊለን ይችላል። ኋይ ካለን ለምን ይለናል ማለት ነው። ለምን እያለን ነው ማለት ነው። እሺ እዚህ ጋር ደግሞ ወይ ነው። ወይ ማለት መንገድ ለምሳሌ መንገድ ስንል ምንሄድበት መንገድ አለ። ወይ ደግሞ መንገድ እንደ ሴንቴንስ ወይም ደግሞ እንደ አገባቡ የሚወሰን ቢሆንም ለምሳሌ የተለያየ ነገር የምናገኝበት ጥቅም የምናገኝበት መንገድ ሊሆን ይችላል። የምንሄድበት መንገድ ሊሆን ይችላል። ይሄ ምን እንለዋለን? ወይ ብለን ስንጠራ ወይ ብለን እንጠራዋለን ማለት ነው። ወይ መንገድ ማለት ነው። እሺ ኢትስ ጉድ ምን ነው? ያ ነገር ጥሩ ነው ማለት ነው። ወይም ደግሞ አስደስቶናል ማለት ነው። ኢትስ ጉድ ጥሩ ነው እያልን ምን እያልን ያን ነገር ጥሩ ነው ማለት ነው። እሺ ኖ ማለት ደግሞ የለም ማለት ነው። ኖ የሆነ ሰው ጠይቀ ነው ኖ ካለ ወይም ያ ሰው እንግሊዝኛ ብቻ የሚናገር ሰው ሆኖ የሆነ ጥያቄ ካናይ ቦሮ ዮር ፔን ካናይ ቦሮ ዮር ፔን እስክርቢቶ ልታውሳኝ ትችላለህን እንለው። ኖ ካለን የለም አይሆንም አላውሳችሁም እያለን ነው ማለት ነው። ስለዚህ ኖ ማለት የለም ማለት እንደሆነ ልናውቀው ይገባል ማለት ነው። እሺ እዚህ ጋር ደግሞ ኦኬ ባይ ከአንድ ሰው ጋር በስልክም ሊሆን ይችላል በአካልም ሊሆን ይችላል ስናወራ ቆይተን መጨረሻ ላይ ስንስተነባበት ኦኬ ባይ ወይም ደግሞ እሺ ቻው እንለዋለን። ኦኬ ባይ ማለት ቻው ወይም ደግሞ ደህና ሁን እንደማለት ነው። ኦኬ ባይ እሺ ቻው ማለት ነው። እኛው ደግሞ በርዝዴይ የልደት ቀን ወይም ደግሞ የተወለድንበት ቀን እንደማለት ነው። የተወለድንበት ቀን በርዝዴይ የልደት ቀን ማለት ነው። ፋሚሊ ቤተሰብ ማለት ነው። ቤተሰብ እዚህ ላይ ለምሳሌ ቤተሰብ ማይ ፋሚሊ የኔ ቤተሰቦች፣ ዮር ፋሚሊ ያንተ ቤተሰቦች። ልክ እንደዚህ አይነት ነገር ስንጠቀም ፋሚሊ ካለን ቤተሰብ እያለን ማለት ነው። ዮር ፋሚሊ ቢለን አንድ ሰው ያንተ ቤተሰቦች እያለን ነው። ማይ ፋሚሊ ካለን ደግሞ ምን እያለን ነው? የኔ ቤተሰቦች እያለን ነው ማለት ነው። በአጭሩ ፋሚሊ ማለት ቤተሰብ ማለት ነው። ቱዴይ ማለት ደግሞ ቱዴይ ዛሬ ማለት ነው። ቱዴይ ለምሳሌ አንድ ሰው አንድ ጥያቄ ሊጠይቀን ፈልጎ ወይም ደግሞ ካን ዩ ቪዚት ሶደሬ ቢለን ካን ዩ ቪዚት ሶደሬ ቱዴይ ቢለን ዛሬ ሶደሬ ጉብኝት ትሄዳለህ ወይ? ካን ዩ ቪዚት
ሶደሬ ቱዳይ ዛሬ ሶደሬ ጉብኝት ትሄዳለህ ወይ እያለን ነው። በአጭሩ ቱዳይ የሚለው ዛሬ የሚለው ነው የሚገልጽልን። ቱዳይ ደግሞ የዛሬ ቀን ማለት ነው። ቱዳይ ለምሳሌ ሌላ ደግሞ ኤስተር ዳይ፣ ፕሪቪየስ ዳይ ልክ እንደዚህ የኤስተር ዳይ ካለ ምንድነው? ፕሪቪየስ ዳይ ባለፈው፣ አፍተር ዳይ አፍተር ማለት በኋላ እንደማለት ነው። እሺ እንደዚህ እያልን ሁሎችን አንድ አንድ ጥር አድርገን ስናያቸው ዋት ማለት ምን ማለት ነው። ዌር ማለት የት ማለት ነው። ሃው ማለት እንዴት፣ ዌን መቼ፣ ሁ ማን፣ ማይ የኔ፣ ዌይ ሆይ ለምን፣ ወይ መንገድ፣ ኢትስ ጉድ ጥሩ ነው፣ ኖ የለም፣ ኦኬ ባይ እሺ ቻው፣ በርዝዳይ የልደት ቀን፣ ፋሚሊ ቤተሰብ፣ ቱዳይ ዛሬ። ልክ እንደዚህ እያደረግን አንድ ባንድ ማየት ያስፈልጋል ማለት ነው። እሺ ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በኦንላይን መማር መከታተል ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ